بسم الله الرحمن الرحيم الحمد لله رب العالمين الحمد لله الأحد الصمد الذي لم يلد ولم يولد ولم يكن له كفوا أحد يغفر الذنوب ويستر العيوب ويعفو عن سيئات وهو الرحيم الغفور وأشهد أن لا إله إلا هو وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد إخواني وأخواتي السلام عليكم ورحمة الله وبركاته በአል ኢስላህ የማሰልጠኛ ማዕከል ውስጥ ብዙ ሰዎች ባለፈው ሳምንት ሐሜትን በተመለከተ አስተያየታቸውን ሰጥተዋል። አብዛኛው አስተያየት የተመሳሰለ ሲሆን ከዚህም ውስጥ ተጨምቆ እነዚህ ቀንና ሌሊት ደከመን ሰለቸን በማይሉት እህቶቻችን በአጭሩ ቀርቦልኝ ሁሉንም ሰምቼዋለሁ። አበይት ነጥቦች ሐሜት ማቆም አልቻልንም ነው። ሌሎቹ ሐሜት ራሳችን ብናቆም ሌሎችን ማስቆም አልቻልንም የሚለው ላይ ያተኮሩ ናቸው። ለምሳሌ ግሩፕ አንድ ውስጥ እህት ሰዓዳ በፍሪ ኮል ብዙ ነገር እናወራለን፣ ብሶታችንን እንናገራለን። እንዲያውም በሽታውን የደበቀ መድኃኒት አያገኝለትም የሚለውን አባባል በመጠቀም ሐሜት ውስጥ እንዋኛለን ብላለች። በሽታውን የደበቀ ግን ለአላህ ያሳየና ለአላህ በዛች ረካዓተይን ውስጥ የከሰሰ ይበቃው ነበር። የሰው ልጅ ምን አለውና ነው በሽታችንን የምንነግረው? አዎ ተበድለን ከሆነን ያንን በደል የሚያስመልሱልን ከሆነ ባለፈውን ጊዜ ተናግረናል። የሚቀይሩት ከሆነ ሳንጨምር ሳንቀንስ እነግራቸዋለን። ነገር ግን እኛ ብሶታችንን ልንናገር በዛ በኩል ያለው በቴሌፎን የሚያናግረን ደግሞ ሊዝናናበት ወይም ደግሞ እኛን ወዳጅነቱን ሊገልጽበት የሚያደርገውን ሐረካት ልንሰማበት ከሆነ ከንቱ ነው የምለው፣ ከንቱ ነው። በዚሁ በግሩፕ አንድ ውስጥ እህት ሐያት የእውቀት አለመኖርና የሸይጣን ወሳዊስ ነው ብላለች። እውነቷን ነው። እንዲሁም ደግሞ ሐሜትን ለማቆም ይልንታ የሚል ነገር አለ አለች። አሁን በዚህ ውይይት ላይ አዲስ ነገር የተከሰተልኝ ለኔ ግልጽ የሆነልኝ ነገር ከተማሪዎች የሚቀርበው አንድ ንግግር ነው። ሐሜትን ለማስቆም ይልንታ ይዘናል ትላላችሁ። እንዲያውም አንዳንዶቹ ምን ብለዋል? አንድ ሰው ወይንም አንድ ግሩፕ ላይ ኢጃዛን ቤት ሆነን አብረንም እየሰራን ወይንም በቴሌፎን ከሆነ ሸም ነው ብለን እንቀመጣለን፣ ሐሜቱን እንሰማለን፣ እናስጨርሳለን። ማስቆም አልቻልንም። ያ ኢኽዋኒ ወአኸዋቲ አንድ ነገር ልጠይቃችሁ። ረሱል ሰለላሁ ዐለይሂ ወሰለም ሙንከርን መጥፎ ነገርን ከልክሉ ብለዋል። መን ረአ ሚንኩም ልሙንከረ ፈልዩገይርሁ ቢየዲህ። ሙንከርን ያየ መጥፎ ነገር የተጠላን ነገር ያየ በእጁ ይመልስ። ይሄ ትዕዛዝ ነው። ፈኢን ለም የስተጢዕ ቢሊሳኒህ፣ በእጁ መመለስ የማይችል ከሆነ በምላሱ
በምላሱ መመለስ የማይችል ከሆነ فإن لم يستطع فبقلبه በልቡ መጥላት አለበት ብለዋል። ይህንን ሐዲስ ይህንን ትዕዛዝ ሸም ነው እያላችሁ ነው። ይሉኝታ ያዘኝ ትላላችሁ። እናንተ የሙሐመድ ኡመት ናችሁ። በጣም እኮ የሚገርም ነገር ነው። በጣም የሚያስፈራ ነገር ነው። ኡመት ሙሐመድ ምን ነካቸው? ምን ደረሰባቸው? ረሱል ሰለላሁ ዐለይሂ ወሰለም ሙንከርን በእጃችሁ በምላሳችሁ ከልክሉት፣ አስቆሙት እያሉ በዛሬው ዘመን ዲናቸውን የተማሩ ቁርአን የሚቀሩ 5ቱን አውቃት የሚሰግዱ አሽሀዱ አን ላ ኢላሃ ኢላላህ ወአነ ሙሐመድ ረሱሉላህ እያሉ ዛሬ እሳቸው ከልክሉ ላሉት ነገር አይ ሼም ነው አንከለክልም። እውነትም የእውቀት ማነስ ነው። እውነትም በእውነት የሚያስፈራ ነገር ነው። ወንድሞቻችን እህቶቻችን ጓደኞቻችንን የምንፈራ ከሆነ ለነርሱ እንስገድ፣ ለነርሱ ጾሙንም እናስረክብ። አላህ ስብሓነሁ ወተዓላ የእኛን ጾም አይፈልገውም፣ የእኛን ሰላት አይፈልገውም። አላህ ስብሓነሁ ወተዓላ ከባሪያዎቹ ምንም አይነት ነገር አይፈልግም፣ እኛንን የምንፈልገው። ይህንን አባባል አቁሙ። ይሉኝታ ያዘኝ ረሱል ሰለላሁ ዐለይሂ ወሰለም ላዘዙኝ ነገር መታዘዝ ይሉኝታ ያዘኝ የሚል ካሁን በኋላ እስካሁንም ላለው እስትግፋር ያድርግ። ካሁን በኋላም ያለ በኢማኑ ይፈትሽ፣ ኢማኑን ይፈትሽ። በእውነት በጣም አሳዝኖኛል። ሼም ነው ማለት በዲናችን ውስጥ የለም። ወንድሜ ወንድምህም ወይንም እህትህም ፊት ለፊት ሲያሙ፣ እህቴ ወንድምሽም እህትሽም ፊት ለፊትሽ ስታማ አላህን ፊት ለፊትሽ አድርጊ። አላህ ስብሓነሁ ወተዓላም በአንድ ጎን፣ ረሱል ሰለላሁ ዐለይሂ ወሰለምን በአንድ ጎን ፊት ለፊትሽ ያለውን ያ ሐሜት የሚናገረውን ሰው ፊት ለፊትሽ አድርጊ። ማንን ነው የምትመርጨው? አስቁሚ። ስታስቁሚ በሕክማ መሆን አለበት። እንደዚሁ ሰውን ማስደንገጥም አይሆንም። ማስተማር አንችልማ ሰውን ካስደነገጠን። ይህንን ነገር እወቁ። እንዴት እንደምናስቆመው ማወቅ አለብን። ራሳችን ካላቆምን ሰውን የምናስቆም ከሆነ የሙናፊቅ ጸባይ፣ ይህንንም የሙናፊቅ ጸባይ ነው ብለን ሰው ሲያወራው ዝም ማለት የለብንም። ማለት ያለብን እህቴ ወንድምም ወንድሙን ወንድሜ ይህን ነገር እኮ እኔም ለማስቆም ራሴም ለማቆም እየተጣጣርኩ ነው። አንቺ ካላቆምሽው እንዴት ነው ማቆመው? እንረዳዳ። ማቆም አለብን። እዚህ ላይ አቁሚት ያለሽ ማቆም እንዳለባቸው የሚቻልም ከሆነ አላቆምም የሚል ከሆነ ቴሌፎኑን መዝጋት፣ ይቅርታ ጠይቆ። ከአላህ የሚበልጥ ነገር የለም። አይ ነው። እዚሁ ግሩፕ ውስጥ ሰዓዳ አብዱ አሰሪ ቀኑን ሙሉ ያደረገችኝን የተከሰተውን ለጓደኛዬ ደውዬ እነግራታለሁ አለች። ከዚህ ይልቅ በዛ በደከመው ሰውነት እረፍት በሚፈልገው አካል ውዱእ ተደርጎ ያንን ድካም አውርዶ 2 ረካዓተይን ተሰግዶ ያ አላህ
ሕይወቴን አቀልልኝ። ያ አላህ ሕይወቴን አሳምርልኝ፣ ዲኔን አሳምርልኝ፣ ኢማኔን ከፍ አድርግልኝ፣ እነዚህንም ሰዎች ሂዳያ ስጣቸው ብሎ አላህን መለመኑ አይሻልም ወይ? ለጓደኛ የቆጥ የባጡን ላይጨምር ላይቀንስ እንደዚህ አይነት ነገር ማድረጉ አላህ ስብሓነሁ ወተዓላ ይወደዋል ወይ? ወደ ግሩፕ 7 ደግሞ ሲሄድ እዚህ ውስጥ ያሉ ተማሪዎቼ ዱዓ እንዳደርግላቸው ጠይቀውኛል። ኢኽዋኒ ወአኸዋቲ በሃያውም ግሩፕ ውስጥ ያላችሁ ወንድሞቼ እህቶቼ፣ እኔ እናንተ እስክታስታውሱኝ አልጠብቅም። በዚህ በኩል እያስተማርኳችሁ፣ በሌላ በኩል በአምስቱ አውቃት ሰላት ላይ መጀመሪያ እኔ በምናገረው እንድሰራበት፣ በሌላ በኩል ደግሞ ንግግሬን የሰሙ በሰሙት አላህ እንዲጠቅማቸው ዱዓ ካላደረኩኝ የት ላይ ነው ፋይዳው? አላህ ስብሓነሁ ወተዓላ ሁላችንንም በራህመቱ ያጠቃለን። ኢንሻአላህ የምንፈልገው ቦታ እንደርሳለን። በአላህ ተወኩል ካደረግን የምንፈልገው ቦታ እዛ አላህ የከለከለን ቦታ ላይ መታጣት፣ አላህ ሊያየን የፈለገ ቦታ ላይ መገኘት ነው። አላህ ስብሓነሁ ወተዓላ ንዴተኞች ሆነን ሊያየን አይፈልግም። ከዛ ቦታ መጥፋት አለብን። አላህ ስብሓነሁ ወተዓላ ቀኑን ሙሉ ሌሊቱን ሙሉ ሞባይል ይዘን ሚዲያ ላይ ስንንከራተት፣ አላህን ስንረሳ፣ ቃላቶቹን ስንረሳ፣ ቁርአኑን፣ ሰላቱን፣ ዚክሩን ስንረሳ ሊያየን አይፈልግም። ከዛ ቦታ መጥፋት አለብን። አላህ ስብሓነሁ ወተዓላ የሰውን ስጋ ስንበላ ሊያየን አይፈልግም። ስጋ የሚበላበት ቦታ፣ የሰው ስጋ የሚበላበት ቦታ መጥፋት አለብን። ያ ነው አላህ ያልፈለገ ቦታ አለመገኘት ማለት። አላህ የፈለገን ቦታ እዛ እየደከመን ተነስተን ውዱእ አድርገን ነቃ ብለን 2 ረካዓትን ሰግደን ያችን ሞባይል ወደዛ ወርውረናት ያ አላህ ቀኔን እንዳሳመርክልኝ ሌሊቴንም አሳምርልኝ። አላህ ስብሓነሁ ወተዓላ በዱንያም በአኽራም ጥሩ ነገሮችን ግጠመኝ ብለን ጥሩ ነገሮችን ስጠኝ። ረበና አቲና ፊ ዱንያ ሐሰና ወፊ ልአኽረቲ ሐሰና ወቂና አዛበ ናር እያለን አላህን እየለመንን ከዚያ ጎናችንን መሬት ላይ ብናስቀምጥ ምን አይነት እንቅልፍ ነው ምንተኛው? ስንት መላኢካ ነው ሲከበን ሲጠብቀን የሚያድረው። ነገር ግን ሞባይላችን እጃችን ላይ ሆነው እንቅልፍ ከወሰደን በዛው ብንቀርስ? ኢኽዋኒ ወአኸዋቲ ለምንሰራው ስራ በሙሉ ሂሳብ እናድርግ። በዚሁ በግሩፕ 7 ላይ በአንዳንድ ቦታ ላይ በግሩፕ ላይ ሆነን የምንኖራለን። ሙስሊሞችም አሉ፣ ሙስሊም ያልሆኑም አሉ። ነገሮች በሙሉ ተደበላልቀውብናል። ሙስሊም ያልሆኑት ሰዎችን በግልጽ ያማሉ። እኛ እንዴት አድርገን ነው የምናቆመው ብለዋል። ሌላም እንደዚሁ ከሰው ጋር ስንደባለቅ ትልቁ ችግር ሐሜት ነው፣ እንዴት እናድርግ ብለዋል። ከሰዎች ጋር ስትደባለቁ አንድ ላይ ሆናችሁ ቁጭ ስትሉ ስራ ቦታ ላይም ሆነ ኢጃዛ ቦታ ላይ እስቲ አንድ ጥያቄ ልጠይቃችሁ። ከመሃላችሁ አንድ ሰው ተነስቶ በአንድ ጠርሙስ ነገር ጋዝ እመሃላችሁ አርከፍክፎ ከኋላችሁም በኩል ያንን ጋዝ አርከፍክፎ ከመሃልም አርከፍክፏል፣ ከኋላችሁ ከጀርባችሁም በኩል አርከፍክፏል።
ክብሪት አንስቶ ሊጭር ነው። ቁጭ ብላችሁ ነው የምታዩት። ቁጭ ብላችሁ ነው የምታዩት። ማንም የሚከለክለው ሰው የለም። ማንም የሚከለክላት ሰው የለም። በቃ ልትቃጠሉ ነው። ያ ክብሪት እኮ ከተወረወረ እሳቱ መቀጣጠሉ ነው። ሁላችሁም ተቃጥላችሁ ማለቃችሁ ነው። ይሄ ከመሆኑ በፊት አንድ ሰው ተነስቶ ያንን ክብሪት አንስቶ ከእጁ አይነጥቅም። እንደዛው ነው። እዛ ቦታ ላይ ሐሜት የሚነሳ ከሆነ ያቺ የምታነሳ ሴት ሁሉንም ታሰማለች። አንድ ሰው ካላስቆማት በስተቀር ያንን ሰው ሁሉ ጀሃነም እሳት ውስጥ ነው የምትከተው። ለምንድነው ሁላችንም በአንዱ ጥፋት ጀሃነምን የምንገባው? ተነሱና አስቆሟት። በጸባይ አስቆሟት። እምቢ ካለች አግሏት። ነገር ግን ዝም ብላችሁ አትስሙ። ዝም ብላችሁ ሐሜት አትስሙ። ወደ ግሩፕ 2 ሲሸጋገር እህታችን የጠቆመችው ልክ ነው። የኢማን ጉድለት ሰው ምን ይለናል? ይህንን እንግዲህ ካሁን በኋላ መስማት የለብንም። አልእስላህ ውስጥ ሰው ምን ይለናል? ሐሜትን እንዴት ነው የምናቆመው? ሼም ነው የሚል ነገር አልእስላህ ውስጥ መሰረዝ ድሊት መደረግ አለበት። በፍጹም ከኢማናችን ከአቂዳችን ጋር የሚጻረር ስለሆነ መቆም አለበት። ምክንያቱም አልአምር ቢልማዕሩፍ ወነህይ ዐኒል ሙንከር ሼም ነው ተብሎ አልእስላህ ውስጥ አይወራም። ሐሜት ማቆም ሙንከር ማቆም ነው። ስለዚህ ይህንን ቃል አንጠቀምም። ቢቻል የዛን ተቃራኒውን ነው መናገር ያለብን። ሌላው ጓደኛ አመራረጥ ተብሏል። በዚህ ግሩፕ በግሩፕ 2 ውስጥ አላህ ጀዛችሁን ኸይር ጀዛችሁን ይክፈላችሁ። ጓደኛ አመራረጥ ብላችኋል። እውነታችሁን ነው። ጓደኛችን የምትፈልገው ምንድነው? ወቅቱን ጠብቃ የምትደውልልን ለምንድነው? ወቅቱን ጠብቃ ላይን የምትገባው ለምንድነው? የሰው ስም ለማንሳት፣ ለመቀለል፣ ለመሳቅ፣ ሰው ላይ አሽሙር ለማድረግ ላ እንደዚህች አይነት ጓደኛ አትጠቅመንም። ከቻልን እንመልሳታለን። ጓደኛ አመራረጥ ላይ መጠንቀቅ አለብን። ኢንሻአላህ ከቻልን ጓደኞቻችን ከአልእስላህ ውጭ ከሆኑ እናስገባቸው። አሁን ወደፊት እንመጣለን። አንደኛዋ እህታችን አልእስላህ ውስጥ ሆና ሌላኛዋ ውጭ ሆና እንዴት የፍላጎት ግጭት እንደደረሰባቸው እናያለን። የፍላጎት ግጭት ማለት ምንድነው? አልእስላህ ውስጥ ያለችዋ እህታችን ሐሜትን ማቆም ትፈልጋለች። ያችኛዋ አልእስላህ ውስጥ ምን እንደሚደረግ ስለማታውቅ ታኮርፋታለች። ለምንድነው ከኔ ጋር የማታወሪው? የማታወሪው ምን ማለት ነው? የማታሚው ማለት ነው። የሰው ስጋ የማትበይው ለምንድነው? እኔ ብቻዬን ለምንድነው የምበላው? እኔ ብቻዬን ጀሃነም ለምንድነው የምገባው? ይዘሽኝ እንግባ፣ አንድ ላይ ተያይዘን እንግባ። ይሄ ነው። ሱብሃንአላህ። አሁን ደግሞ ወደ ግሩፕ 9 ስንተላለፍ እኽዋኒ ወአኸዋቲ በእውነት በቶሎ ቶሎ እንደዚህ እየዘለልኩ የምወጣው ብዙ አስተያየታችሁን ሰምቻለሁ። እዚህ ላይ ሁሉንም ልጥቀስ ካልኩኝ 5 ሰዓታቶች አይበቁኝም እና ዋናውን ብቻ ለመጥቀስ ያህል ግሩፕ 9 ውስጥ ደግሞ እኔ ከጓደኛዬ ጋር ሙሉ ለሙሉ ሐሜትን አቆሚያለሁ፣ ነገር ግን ቤተሰብ ጋር ስደውል ተቸግሬያለሁ ብላለች።
እነርሱ ናቸው የሚያሙላት። እንደዚህ አይነት ነገር ሲያጋጥመን ወላጆች ከሆኑ በአክብሮት ያ ባባ ያ ማማ እያልን በጣም እያከበርናቸው እያወደስናቸው ያንን ነገር እንዲያቆሙ፣ ምንም እኮ ውጤት የለውም፣ ምንም የምንቀይረው ነገር የለም፣ ዱዓ እናድርግላቸው እያለን ያንን ነገር እንዲተውት ማንሸራተት፣ ወደ ሌላ ወሬ መውሰድ፣ እንዲያውም በሚቻለን መጠን ወደ ሌላ ወሬ መውሰድ፣ ወደሚጠቅም ወሬ ወደዛ መቀየር መቻል አለብን። ነገር ግን ይሄ ነገር የሚደጋገም ከሆነ የዚህ ሐሜት ዋናው ምክንያቱ ምንድነው ብለን ችግሩን መቅረፍ አለብን ማለት ነው። በቤተሰብ መካከል እንደዚህ አይነት ነገሮች ሲከሰቱ ችግሩን ለመቅረፍ መሞከር አለብን። ችግሩን ለመቅረፍ ስንሞክር ደግሞ ያው ሐሜት መነሳቱ አይቀርም። ነገር ግን በሚቻላችሁ መጠን ችግሩን በቶሎ አይታችሁ ለአንድ ቀን ብቻ ያንን ችግር ተወያይታችሁበት በሚቀጥለው ጊዜ ስትደውሉ ያ ችግር እንዳይነሳና ሐሜት እንዳይታከልበት ጥረት ማድረግ አለብን ማለት ነው። ሌላው አሁንም እዚሁ ግሩፕ ላይ ይሉንታ ከፍተኛ ችግራችን ነው። እንዴት ጓደኞቻችንን እናሳፍራለን? ቴሌፎን ላይ ሆነው ኢጃዛ ቤት ተገናኝተን ሐሜት ሲያወሩ ይሉንታን ፈራን፣ አሳፈረን እያሉ ነው። እና ይሄ ነገር ኢንሻአላህ በሚቀጥለው ጊዜ አይደገምም። ዕውቀቱ ስለሌላችሁ ነው እንደዚህ ያላችሁት። ሐሜትን ለማስቆም አላህ ስብሓነሁ ወተዓላ በቁርአኑ ላይ ስንት አያዎችን የተናገረበትን ጉዳይ ሼም ነው የምንል ከሆነ ኢማናችንን መፈተሽ አለብን ማለት ነው። እንደዚሁም ሰውንም መራቅ እንደ መፍትሄ አድርገን ብንወስድ አሉ ግሩፕ 9 ውስጥ እንደ መፍትሄ አድርገን ብንወስድ ከቤተሰቦቻችንም ርቀን صلة الرحم ሊቋረጥብን ነው አሉ። صلة الرحم እስኪቋረጥ አትጠብቁ። ቅድምም እንዳልኩት ችግሩን ከስረ መሰረቱ መቀነስ ወይንም መቅረፍ ነው የሚያስፈልገን። ወደ ግሩፕ 5 ደግሞ ስንሸጋገር ቤተሰብ በደወልን ቁጥር ሐሜት ይከሰታል። ይህን አይተናል፣ ምን ማድረግ እንዳለብን። ሌላው ሙሉ ለሙሉ አልተውንም ሐሜትን አሁንም አለብን ብለዋል። እህቶቼ ወንድሞቼ ሙሉ ለሙሉ አላቆምንም ብሎ ነገር የለም በፍጹም። ይሄ ከፍተኛ ዲናችንን የሚያጎድልብን ባህሪ ነው ሐሜት። አላህ ስብሓነሁ ወተዓላ ሐሜትን የገለጸበት ምሳሌ በፍጹም በምድር ላይ ተገልጾ አይታወቅም። የሞተ የወንድማችንን ሬሳ በቢላ እየቆራረጡ መብላት ከዚህ የባሰ ምን ምሳሌ አለ? አሁን ይሄ ማለት እንግዲህ ምን ማለት ነው? ሐሜትን መቆም አልቻልንም ወይንም ሙሉ ለሙሉ አላቆምንም የምንል ሰዎች የወንድማችንን የእህታችንን የሞተ ሬሳውን ስጋውን እየቆረጥን አፋችን ውስጥ ከተን ማኘኩን አልተውንም፣ እየበላው ነው። አንችልም ማቆም ይህንን ስጋ መብላት ማለት ነው። ፈከሪህቱሙህ ነው ያለው። እየጠላችሁ ትበላላችሁ ወይ? እንዴት አድርጋችሁ ትበላላችሁ? ይሄ ነገር መቀረፍ ያለበት ነገር ነው። እኽዋኒ ወአኸዋቲ በነገው በሰኞ ቀን ፕሮግራማችን ኢንሻአላህ የውይይት ፕሮግራማችን ማለቴ ነው የምንወያየው ከሰባቱ ቀን አራቱን ቀን
00 ላሰፍርበት እሞክራለሁ። ለዚህም ታጥቄ ተነስቻለሁ ብላችሁ ቃላችሁን የምትሰጡበትና የምትወያዩበት ቀን ይሆናል። ኢንሻአላህ እኔም ከእናንተው ጋር ነኝ፣ እየሰማኋችሁ ነው። ኢንሻአላህ አንድ ውጤት ላይ እንደርሳለን። በርቱ። ወጀዛኩሙላህ ኸይር። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።